10 ትርፋማ የሆኑ የዩቲዩብ ቻናል ሀሳቦች ዛሬ እናያለን። አብራችን ቆዩ። ሰላም የዩቲዩብ ቤተሰቦች እንዴት ናቸው? እኔ ሰላም ነኝ። ዛሬ የምናየው 10 ትርፋማ የሆኑ የዩቲዩብ ቻናል ሀሳቦች እናያለን። አንደኛ የምናየው የቴክኖሎጂ ግምገማዎች ናቸው፣ ወይም ቴች ሪቪውስ ይባላል። ይህ የቻናል አዳዲስ ኤሌክትሮኒክስ መሳሪያዎች ለምሳሌ ስልክ፣ ላፕቶፕ፣ ስማርት ሰዓት ወዘተ በመግዛት እና በመሞከር ግምገማዎች ያቀርባል። ለምን ትርፋማ ነው? ስለ ኤሌክትሮኒክሱ ወይም ስለ ቴክኖሎጂ ለምን ትርፋማ እንደሆነ ዝርዝር ይዘረዝራል። ሰዎች አዳዲስ መሳሪያዎች ከመግዛታቸው በፊት አስተማማኝ መረጃ ይፈልጋሉ። ቴክኖሎጂ ደግሞ በጣም ስለሚለዋወጥ ሁልጊዜም አዲስ ይዘት ለመፍጠር ቀላል ነው። ከቴክ ኩባንያዎች ጋር በመተባበር ስፖንሰርሺፕ እና ከአማዞን ከአፍሌት ሊንኮች ተጨማሪ ገቢ ማግኘት ይቻላል። በዚህ የሚሰሩ ደግሞ በጣም ከፍተኛ ገቢ ያላቸው ቻናሎች ናቸው፣ ዩቲዩብ ቻናሎች። ለምሳሌ ስለ ሳምሰንግ ጋላክሲ አምጥቶ ከሞባይል መሰጫ ወይም ያለበት ሞባይል አምጥቶ ስልኩን በሙሉ ለሙሉ ይገመግማል። ካሜራውን ምን ያህል እንደሆነ፣ ባትሪው ምን ያህል እንደሆነ በቪዲዮ ሰርቶ በዩቲዩብ ቻናል ሲለቅ በጣም ብዙ ገቢን ብዙ እይታም ይኖረዋል። ሁለተኛ የምናየው ደግሞ ስለ ፋይናንስ እና ኢንቨስትመንት ነው። ፋይናንስ ኢንቨስትመንት ተብሎ በሚሰራ ዩቲዩብ ቻናሎች በጣም በሁለተኛ ደረጃ ከፍተኛ ብር ተከፋይ የሆነ ቻናል ነው። ይህ ቻናል ስለ ገንዘብ አስተዳደር፣ ኢንቨስትመንት፣ የአክሲዮን ገበያ፣ ክሪፕቶ ካረንሲ እና ሌሎች የፋይናንስ ጉዳዮች ትምህርታዊ ይዘቶች ያቀርባል። ለምን ትርፋማ ነው? ሰዎች የገንዘብ ነክ እውቀታቸውን ማሳደግ ይፈልጋሉ። በዚህ ዘርፍ ላይ ያሉ መረጃዎች ደግሞ ከፍተኛ ፍለጋ ያላቸው ኩባንያዎች ወይም ከባንክ የኢንቨስትመንት ኩባንያዎች እና የፋይናንስ አማካሪዎች ጋር በመተባበር በጣም ትልቅ ገቢም ያስገኛሉ። ገቢም ማሳደግም ይችላል። ለምሳሌ ያህል ስለ ገንዘብ መቆጠብ እናገራለን። ገንዘብ ከማግኘት በላይ መጠራቀም ለምን በጣም ወሳኝ እንደሆነ እና በተለያዩ የኑሮ ደረጃዎች እንዴት መቆጠብ እንደምንችል አብረን ገንዘብ ለመቆጠብ 5 ቀላል መንገዶች እነግራችኋለሁ ብሎ ወይም እሱ እውቀት ያለው ስለ ፋይናንስ እና ኢንቨስትመንት በዩቲዩብ ቻናሉ ሲሰራ በጣም ብዙ ብር ያስገኛል። በሶስተኛ ደረጃ የምናየው ደግሞ የምግብ ዝግጅት እና የምግብ አዘጋጀት ቪዲዮ የሚሰራ ቻናል በሶስተኛ ደረጃ በጣም ብዙ ገቢ ያስገኛል ማለት ነው። ይህ ቻናል የተለያዩ ምግቦች እንዴት ማዘጋጀት እንደሚቻል በቪዲዮ ያስተምራል። ባህላዊ ምግቦች፣ የውጭ ሀገር ምግቦች፣ ጤናማ ምግቦች ወይም ጣፋጭ ምግቦች ላይ ማተኮር ይቻላል። ለምን ትርፋማ እንደሆነ ስናይ ደግሞ ምግቡ የመብሰል ችሎታ ሁሉም ሰው የሚፈልገው ነገር ነው። የምግብ ቪዲዮ ደግሞ በጣም ተመልካች አላቸው። ከምግብ አምራች ኩባንያዎች እና ሬስቶራንት ጋር በመተባበር ገቢ ማግኘት ይቻላል። ለምሳሌ ስለ ዶሮ አሰራር፣ ስለ አትክልት አሰራር፣ ስለ የተለያዩ በተለይ በገጠር የሚሰራም በከተማ የሚሰራም ቪዲዮ ሲሰራ በጣም ከፍተኛ ተከፋይ ይሆናል ማለት ነው። በአራተኛ ደረጃ ስናይ ደግሞ በጣም ከፍተኛ ተከፋይ የሆነ ጤናና ስለ አካል እንቅስቃሴ የሚያስተምር ማለት ሄልዝ ወይም ኤንድ ፊትነስ የሚባል በእንግሊዝኛ። ይህ ቻናል ደግሞ የአካል ብቃት እንቅስቃሴዎች፣ የአመጋገብ ምክሮች እና ስለ ጤና አጠባበቅ ትምህርቶች ያቀርባል። በምን አይነት ትርፋማ እንደሆነ ስናይ ደግሞ ሰዎቹ ሁሉ ጊዜ ጤናማ እና ብቁ መሆን ይፈልጋሉ። የጂም ልብሶች እንዲሁም የአካል ብቃት መሳሪያዎች እና የፕሮቲን ዱቄት አምራቾች የዚህ ቻናል ስፖንሰር ሊሆኑ ይችላሉ። ስለዚህ የዚህ ቻናል ስፖንሰር ከሆኑ በጣም ከፍተኛ ተከፋይ ይሆናል ማለት ነው። ለምሳሌ የሚያቀርበው እነሱ ጤናማ ለመሆን የግድ ወደ ጂም መሄድ አያስፈልግም። ዛሬ በቤት ውስጥ ብቻ የምንሰራቸው 5 የአካል ብቃት እንቅስቃሴዎች ላሳያችሁ ብሎ ካሳየ በጣም ብዙ ሰው ተከታይም አለው፣ ብዙ ብርም ተከፋይ አለው። በአምስተኛ ደረጃ ስናይ ደግሞ የውበትና የፋሽን ትምህርት በእንግሊዝኛ ደግሞ ቢቲ ኤንድ ፋሽን ቱቶሪያልስ ይባላል። ይህ ቻናል ደግሞ የመዋቢያ ዘዴዎች፣ የሜካፕ ቱቶሪያል፣ የፀጉር አበጣጠር ዘዴዎች፣ የፋሽን ምክሮች ያቀርባል። በዚህ ደግሞ በምን ትርፋማ እንደሚሆን ስናይ ደግሞ የውበትና የፋሽን ኢንዱስትሪ ትልቅ ገበያ አለው። የመዋቢያ ወይም አማራጮች እና ልብስ ብራንዶች ስፖንሰር ሊሆኑ ይችላሉ። በዚህ ደግሞ ማንም ሰው በዕለታዊ መጥቀም ይፈልጋል። ለምሳሌ ሜካፕ መጥቀም ይፈልጋልና ሜካፕ እንዴት እንደሚሰራ ላሳያችሁ ብሎ የሜካፕ ስራ ቢያሳይ በጣም ብዙ ብር ተከፋይ ይሆናል ማለት ነው። በስድስተኛ ስናይ ደግሞ ስለ ጨዋታ ነው። ጨዋታ ወይም ጌሚንግ የሚለው ይህ ቻናል አዳዲስ እና ተወዳጅ የቪዲዮ ጨዋታዎች ሲጫወት ያሳያል። እንዲሁም የጨዋታ ግምገማዎች እና መምሪያዎች ያቀርባል። ለምን ትርፋማ ነው? የጨዋታ ኢንዱስትሪ በጣም ትልቅ ገበያ አለው። ተጫዋቾች የጨዋታ መምሪያዎች እና ሌሎች ጨዋታዎች ተሞክሮ ማየት ይወዳሉ። የጨዋታ ኮንሶል ወይም ኮምፒውተር መሳሪያዎች አምራቾች ስፖንሰር ሊሆኑ ይችላሉ። በዚህ ጨዋታ ደግሞ የጌሚንግ ጨዋታ በብዛት በኮምፒውተር እና ላፕቶፕ ያለው ሰው ሲሆን ነው። በሰባተኛ የምናየው ደግሞ የጉዞ እና የቱሪዝም ማለት ነው። ቪዲዮ ሲሰራ በጣም ብዙ ብር ተከፋይ ያለው። በእንግሊዝኛ ደግሞ በትራቨል ኤንድ ቱሪዝም ይባላል። ይህ ቻናል የተለያዩ ቦታዎች ይጎበኛል፣ ባህላችን ያሳያል እና የጉዞ ምክሮች ይሰጣል።
ስለ ቦታው ምን እንደሆነ ምክር የተለያዩ የገጠመው ነገር ሲሰራ እና ሰዎች ደግሞ አዳዲስ ቦታዎች መጎብኘት ይወዳሉ። የጉዞ ወኪሎች እና ሆቴሎች ኩባንያዎችም ስፖንሰር ሊያደርጉት ይችላሉ። በዩቲዩብ ቻናል ቪው ብቻ ሳይሆን በስፖንሰርም ብር ተከፋይ ሊሆን ይችላል። በስምንተኛ የምናየው ደግሞ ትምህርታዊ ኤዱኬሽናል። ይህ ቻናል የተለያዩ ትምህርት ዘርፎች ትምህርታችንን ያቀርባል። ለምሳሌ ስለ ታሪክ፣ ሳይንስ፣ ስለ ፊዚክስ፣ ስለ ባዮሎጂ፣ ስለ ቋንቋ ማስተማር ይቻላል። ብዙ ተማሪዎች ደግሞ እነሱ ሰዎች በአዲስ መንገድ መማር ይፈልጋሉ። የትምህርት አፕሊኬሽን እና መጽሐፍ አሳታሚዎች ስፖንሰር ሊሆን ይችላል። ቪዲዮ የሚሰራ ከሆነ ስፖንሰር ሊያደርግ ምን ያደርገታል? ስፖንሰር ወይም አሪፍ ክፍያ ያስወጣል ማለት ነው። በዘጠኝ ደግሞ የመኪና ግምገማና ጥገና ግምገማና ጥገና ካር ሪቪው ኤንድ ሜንቴናንስ ይባላል። ይህ ቻናል ስለ አዳዲስ መኪናዎች ግምገማ፣ ጥገና ምክሮችና ሌሎች መኪና ጋር የተያዘ ነገሮች ያቀርባል። ለምን ትርፋማ እንደሆነ ስናይ ደግሞ የመኪና ባለቤቶች እና መኪና ለመግዛት ሲያስቡ ሰዎች ጠቃሚ መረጃዎች ይፈልጋሉ። ስለዚህ ጠቃሚ መረጃ ስለሚፈልጉ ይሄ ቻናል ቅድሚያ ማየት ይፈልጋሉ ማለት ነው። ስለዚህ ሰው ብዙ ከታየለት ደግሞ ብዙ ገቢ ያለው ከዛም የመኪና አምራቾች ኩባንያዎች እና የመኪና መለዋወጫ መሸጫ ሱቆች ስፖንሰር ሊሆኑ ይችላሉ። ለምሳሌ የተለያዩ የመኪና አይነቶች ኩባንያዎች ከሌላ ሰው ጋር ሂዶ ስፖንሰር ከማድረግ ይሄ ዩቲዩብ ቻናል ላይ ሂዶ ስፖንሰር እንዲያደርግላቸው ይጠይቃሉ። በአስረኛ ስናይ ደግሞ አስቂኝ ቀልዶች ወይም ኮሜዲ ሲኪትስ ይባላሉ። ይህ ቻናል አጫጭርና አዝናጭ ኮሜዲ ቪዲዮዎች ይሰራል። ሰዎች ዘና ለማለትም እና ለመሳቅ ይፈልጋሉ። አስቂኝ ቪዲዮዎች በፍጥነት ተሰራጭተው ብዙ ተመልካች ነው ያገኙ ይችላሉ። ከትላልቅ ኩባንያዎች ጋር በመተባበርም ብራንድ ኮንተንት ገቢ ማድረግ ይቻላል። ስለዚህ ለምሳሌ ስናይ ደግሞ በዚህ አስቂኝ ቀልዶች የምንሰራቸው በተለያዩ ኩባንያዎች ዛሬ በሰዎች ግንኙነት ውስጥ የሚከሰቱ አስቂኝ ሁኔታዎች በኮሜዲ ስኬት እናሳያለን። ለምሳሌ ፍቅረኛዎች የቃል ኪዳን እና መለያየት የተለያየ አይነት በማሳየት ስፖንሰር ማግኘት ይችላሉ። ለዛሬ የነበረብን የ10 የዩቲዩብ ቻናል ሀሳቦች ከሰራ ነው ከ10 አንዱ እኛ ያለንብን ችሎታ ካቀረበን በጣም ብዙ ብር መክፈል እንከፈላለንና በፈለጋችሁ አይነት ዘርፍ የዩቲዩብ ቻናል ሀሳብ መስራት ትችላላችሁ። ለዛሬ የነበረን ቆይታ እነዚህ ይመስላል። በቀጣይ በአዲስ ቪዲዮ ስለምንመጣ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቻው ቻው።